ጥንካሬ ማለት አንገትን አለመድፋት እንደሆነ እየተነገረን ያደግነው። ይቅርታ ካረግን ደካማ እንደሆንን፣ አይናፋር ከሆንን በራስ መተማመን እንደሌለን፣ የዋህ ከሆንን እንደምንረገጥ፣ ትሁት ከሆንን እንደማንታይ እንድናስብ ተደርገን ነው የምንኖረው። ስለዚህ መፍትሄው ጩኸት፣ ኩራት፣ አትንኩኝ ባይነትና ማይጎዳ ሰው መሆን ይመስለናል። ነገር ግን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአላህ ወኢነከ ለዓላ ኹሉቅን ዐዚም አንተም በታላቅ ጠባይ ላይ ነህ ተብለው የተሞገሱት ስነ ምግባራቸው ከዚህ የራቀ ስለነበረ ነው። እናታችን አይሻም ስለ ስነ ምግባራቸው ስትናገር ምድር ላይ የሚራመድ ቁርአን ናቸው ብላ ነው የነገረችን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይህ ቪዲዮ በድክመት ጥሩ ስለመሆኑ ወይም ራስን በመጣል ክብርን ስለማጣት ሳይሆን ስለ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስነ ምግባር ነው። እርሳቸው ያስጠነቀቁንን መርዛማ ባህሪዎችና እርሳቸው የኖሩባቸውን ባህሪዎች ነው የምናየው። አሁን ወደ ቪዲዮ እንሂድ። መጀመሪያ ማስወገድ ያሉብንን 5 በሽታ የሆኑ ባህሪዎችን እንመልከት። አንደኛ፣ ኩራት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በልቡ የሰናፍጭ ቅንጣት የሚያክል ኩራት ያለበት ሰው ጀነት አይገባም ብለዋል። ይህም ማለት በሰላት በጾም ወይም በቁርአን ከኩራት ያልታጠበ ልብ በጀሃነም እሳት ይታጠባል። ምክንያቱም ኩራት ጀነት አይገባም። ኩራት ሁሌ የሚታይ አይደለም። አንዳንዴ ኩራት ምክርን እምቢ ማለት ይሆናል። አንዳንዴ ሁሉንም ክርክር ለማሸነፍ መሞከር ይሆናል። አንዳንዴ ደግሞ በውስጣችን የምናስባት እኔ ከሱ እሻላለሁ የምትለው ሐሳብ ትሆናለች። ይህ ሳናስበው ሸይጣን የሚያሾልከው ሐሳብ ከጀነት ስለሚያርቀን ራሳችንን እየተከታተልን ማረም አለብን። ሁለተኛ፣ ምቀኝነት። ምቀኝነት ክፉ ነው። ምክንያቱም የሰውን በረካ እንደ ራሳችን ጉድለት አድርገን እንድናይ ያደርገናል። የሰውን ስኬት ስናይ ልባችን ይጠበናል። ያን ስኬት ለኛ ስለምንመኘው ሳይሆን ለዛ ሰው ስለማንፈልገው። የዚህም መፍትሄ ዱዓ እንደሆነ ማወቅ አለብን። ሰው ላይ ጥሩ ነገር ስናይ ማሻአላህ ማለት አለብን። ያ አላህ ባርክለት፣ ለኔም ጥሩን ነገር ስጠኝ ማለት አለብን። ምክንያቱም የአንድ ሰው ሪዝቅ የኛን አይቀንስብንም። ሪዝቁን ቢያፈሰው ማያልቅበት አላህ ነው ያለን። ሶስተኛ፣ ንዴትና በቀል። ንዴት ሁላችንም ሰውነንና ሊሰማን ይችላል። በሽታነቱ ከተናደድን በኋላ እሱ እኛን ሲቆጣጠረን ነው። ጠንካራ ሰው ማለት በጉልበት ሰዎችን ማሸነፍ የሚችል ሳይሆን ሲናደድ ንዴቱን መቆጣጠር የሚችል ነው ብለዋል ስህተትና ውሸት ተናግረው ማያውቁት ነብያችን። በቀል ወይም ቂም ደግሞ ባጭሩ ሌላን ሰው እያበላ ነው እኛን የሚገለን መርዝ ማለት ነው። ለአላህ ብለን ይቅር ማለት መቻል አለብን። ልብ ካላችሁ እነዚህ 3ቱ ጀነት ውስጥ የነበረውን ኢብሊስ ያስባረሩት ባህሪዎቹ ናቸው። አልሰግድም የማለት ኩራት፣ አደም አለይሂ ሰላም በተሰጣቸው ቦታና ልቅና ላይ ምቀኝነትና ይህን ተከትሎ እኛን ወደ ጀሃነም ነድቶ ለመውሰድ ያሳለመ ንዴትና በቀል። አራተኛ፣ ልቅነት። ሁላችንም የምናስበው ስለታማ ምላሶች አሸናፊ እንደሚሆኑ ነው። ስለዚህ ሰዎች ላይ ማፌዝ፣ ሰዎችን ማጋለጥ፣ ማዋረድ ስነ ምግባራችንን እያሳጣንም ቢሆን አሸናፊነትና የበላይነት ይመስለናል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን ልቅ ወይም ባለጌ ወይም ተናግረው ሰዎችን የሚያስከፉ አልነበሩም። አላህም በቁርአኑ እንዲህ ይላል፣ ፈቢማ ረሕመቲን ሚነላሂ ሊንተ ለሁም ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ። ከአላህም በሆነች ችሮታ ለዘብክላቸው፣ አመለ መጥፎና ልበ ደረቅም በሆንክ ኖሮ ከዙሪያህ በተበተኑ ነበር። ሳናስከፋ ማረም እንችላለን። ሳናዋርድ መምከር እንችላለን። ሳናስጠላ አለመስማማት እንችላለን። ልክ ለመሆን ልቅ መሆን የለብንም። አምስተኛ፣ ውሸት፣ ክህደትና ማጭበርበር። ዘመኑ ውሸትን የተለመደ አድርጎታል። ስኬታማ ለመምሰል ይዋሻል፣ ከኃላፊነት ለማምለጥ ይዋሻል፣ ትኩረት ለመሳብ ይዋሻል፣ ለመሸጥ ይዋሻል፣ ስምን ለመጠበቅ ይዋሻል፣ ቃል ይታጠፋል፣ ወንድም ይካዳል። ስለ እንደዚህ አይነት ሰው ውዱ ነቢያችን ሙሐመዱል አሚን ሰለላሁ ዐለይሂ ወሰለም ሲናገሩ የሙናፊቅ ባህሪ 3 ናቸው። ሲናገር ይዋሻል፣ ቃል ሲገባ ያጥፈዋል እና ስታምኑት ይከዳል ብለዋል። ምላሳችን ወደ ጀነት ወይም ወደ ጀሃነም መሄድን ቀለል ለምታደርግ ድልድይ ናትና አስተውለን እንጠቀማት። አሁን ደግሞ በዘመናችን እየጠፉ ያሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስነ ምግባሮችን እንይ። አንደኛ፣ ትሁትነት። አንዴ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ከሰሃቦች ጋር ቁጭ ብለው በነበረበት አንድ ሰው በግመል ይመጣል። ግመሉም መስጂድ ውስጥ አንበርክኮ የፊት እግሩን ያስረውና ከናንተ ውስጥ ሙሐመድ ማን ነው ይላል። በሰዓቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦች መሃል እጃቸውን ተደግፈው ተቀምጠው ነበር። ሰሃቦችም ይሄ እጁን የተደገፈው ነጭ ሰው ነው ሙሐመድ ብለው መለሱለት። ሐዲሱ ከዚህ ቢቀጥልም እዚህ ጋር ቆም ብለን እናስተውል። ያ ሰው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነበሩ። የመጨረሻው ነብይ፣ የሙእሚኖች መሪ፣ የሰው አይነታ፣ ከሰማያት ወህይ የሚወርድለት። ነገር ግን
ዙፋን የለም፣ የተለየ ልብስ የለም፣ ትኩረት ሚስብ አቀማመጥ የለም። ከተከታዮቻቸው ጋር ተመሳስለው ተቀምጠዋል። ይህ ነው ትሁትነት የሚባለው። ትሁት ነን ማለት ዋጋ ቢስ ነን ማለት አይደለም። ዋጋችን አላህ ጋር እንደሆነ እናውቃለን ማለት ነው። እናም ለሰዎች ለማሳየት አንዳክርም ማለት ነው። ሁለተኛ ርህራሄ። አንድ ቀን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቁጭ ብሎ የሚያለቅስ ትንሽዬ ልጅ ያሉ ምን ሆኖ እንደሚያለቅስ ሲያጣሩ ልጁ ወፍ እንደነበረችውና ወፉ ሞታበት እንደከፋው ይነገራቸዋል። እሳቸውም በለዘብታና ፈገግ በማለት ያ አባ ዑመይር ማ ፈዓለ ኑገይር፣ አባ ዑመይር ሆይ ትንሿ ወፍ ምን አረገች በማለት ያንን ትንሽ ልጅ ፈገግ ለማድረግ ይሞክራሉ። እስልምናን የሚያክል መልእክት፣ ወህዮችን ማስተናገድ፣ የማህበረሰብ መሪነት፣ ጠላቶች፣ ጦርነት፣ ሙናፊቆች፣ ኃላፊነት ይህ ሁላ አለባቸው። ነገር ግን አንድ ወፉ ሙታበት ያዘነን ልጅ ለማስደሰት ልባቸው ላይም ጊዜያቸው ላይም ቦታ ነበራቸው። ለኛ ጠንካራ ወንድ ማለት ስለ ትንንሽ ነገር ግድም አይሰጠው፣ ርህራሄ የሌለውና ለህፃናት ጊዜ የሌለው ነው። ነገር ግን ከሙሐመድ በላይ ወንድም ጀግናም ጠንካራም ኖሮ አያውቅም። ሩህሩህነትና የዋህነት ማለት ደግሞ ደካማነት አይደለም፣ ለደካሞች ብርታት መሆን ነው። ሶስተኛ ታጋሽነት። እናታችን አይሻ ረዲየላሁ ዐንሃ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን ከኡሁድ ቀን በላይ ከባድ የሚሉት ቀን አሳልፈው ያውቁ እንደሆነ ተጠይቃቸዋለች። ኡሁድ ማለት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሞት የተረፉበት ቀን ነው ማለት ይቻላል። በአስከፊ ሁኔታ ቆስለዋል፣ ጥርሳቸው ተሸርፏል፣ ብዙ ሙስሊሞች ሞተዋል። ነገር ግን እሳቸው አዎ ከኡሁድ በላይ ከባድ ያሳለፍኩት ቀን አለ፣ ወደ ጣኢፍ የሄድኩበት ቀን ብለው ይመልሱላታል። ጣኢፍ ከመካ ወጥተው ዳዕዋ ለማድረግ ሲወስኑ መጀመሪያ የመረጧት ከተማ ነች። ትኩረት ሳይስቡ ያን የሁለት ቀን ተራራ መንገድ በእግር ከጉዲፈቻ ልጃቸው ዘይድ ብን ሐሪሳ ጋር ይሄዳሉ። በጣኢፍም ሰቀፍ የሚባል ጎሳ መሪዎች ጋር ሂደው እስልምናን እንዲቀበሉ ዳዕዋ ያደርጉላቸዋል። የጎሳው መሪዎችም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ አፊዘውና ተሳልቀው ይመልሷቸዋል። ከዚያም ማህበረሰቡ ውስጥ ገብተው ዳዕዋ ማድረግ ሲጀምሩ ትንሽ ትልቁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ ማፌዝንና መሳደብን ይይዛል። ከዛም አልፎ ድንጋዮችን በመወርወር የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ይወግሯቸዋል። ዘይድ ረዲየላሁ አንሁ እሳቸውን ለመከለል ያቅሙን ቢያረግም የለበሱት ጫማ በደም እስኪሞላ ድረስ ቆስለው ከከተማዋ ይወጣሉ። አካላቸውም ስነ ልቦናቸውም ቆስሎ ባለበት ሰዓት ጅብሪል ዐለይሂ ሰላም ከተራሮች መላኢካ ጋር ወደ እሳቸው ይመጣል። የተራሮች መላኢካም ነቢያችንን ሰለላሁ ዐለይሂ ወሰለም ሰላም ካላቸው በኋላ ሙሐመድ ሆይ ያሻህን በለኝ ታዛዥህ ነኝ፣ ከፈለክም የጣኢፍን ከተማ በሁለት ተራሮች መሃል አጣብቄ ላጥፋት ይላቸዋል። አንዴ ቆም ብለን እናስብ። ያ ሁሉ ድካምና ጉዞ፣ ከዛ ደግሞ ፌዝና መሳለቅ፣ ከዛም አልፎ በደም እስኪጠመቁ ድረስ በድንጋይ መወገር። ከሱ በላይ የሚገርመው ደግሞ ከዚህ ክስተት ሳምንታት በፊት ነው ኸዲጃ ረዲየላሁ አንሃ የሞተችው፣ አቡ ጣሊብ ደግሞ ከወራት በፊት። ስለዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የመናደድ የመበሳጨትና ስሜታዊ የመሆን ሙሉ መብት ነበራቸው። መላኢካውንም አዘው ጣኢፍን ቢያጠፋት ማንም ይወቅሳቸው አልነበረም። ነገር ግን የዓለማቱ እዝነት እኔ የምፈልገውና የምመኘው አላህ ከነሱ ልጆች መሃል እሱም ብቻ ሳያጋራ የሚያመልከው ባሪያ እንዲያወጣ ነው ብለው ለተራራው መላኢካ ይመለሱለት። ይሄ ደካማነት አይደለም። ደካማነት መመለስ ሳንችል ስንቀር ነው። እሳቸው ግን መመለስ ይችሉ ነበር፣ ምርጫው ነበራቸው። ነገር ግን እዝነትን መረጡ። ይሄ ነው ታጋሽነት። አራተኛ ሐያ። እኛ በተለምዶ ሰው ምን ይለኛል ብለን ምንተዋቸውን ነገራቶች ይሉኝታ እንላቸዋለን። ሐያም እንደዛው ነው። ግን ሰው ምን ይለኛል ብሎ ሳይሆን አላህ ምን ይለኛል ብለን አላህን አፍረን ምንተውበት ጸባይ ነው ሐያ ማለት። ከሂጅራ 8 ዓመታት በኋላ ቁረይሾች በኑ ቀዛዓን በማጥቃት የሁደይቢያን ስምምነት ሲያፈርሱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምም መካን መቆጣጠሪያው ጊዜ እንደደረሰ ወሐይ ይመጣላቸዋል። የኡምራ ልብሳቸውን ሳይሆን የጦር ልብሳቸውን ለብሰው ግመላቸው ላይ ቁጭ ብለው 10,000 ሰራዊት ይዘው ወደ መካ አመሩ። ቁረይሾችም አዲሱንና የተጠናከረውን የኢስላም ሰራዊት የመጋፈጥ አቅም ስለሌላቸው ዝም ብለው ማየት ጀመሩ። 3 ዓመት የድብቅ ዳዕዋ፣ 10 ዓመት በመጨቆን የተደረገ ዳዕዋ፣ የማንም አያምንህም የትም አትደርስም ፌዝ፣ ያ ሁሉ ስቃይና መከራ ብሎም ስደት፣ ተሳልቀው ያባረሩህን ሰዎች እጅህ ላይ ወድቀው አገኘሃቸው። እንዴት ነው ድል እየተደረገ መገባት ያለበት? ደረት ተነፍቶ እየተሸለለ ከበሮ እየተደለቀ እልል እየተባለ? በእኛና በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መሃል ያለው ልዩነት ይሄ ነው። እሳቸው ይህን ኒዕማ አላህ እንደሰጣቸው ያውቃሉ። በራሳቸው እንዳረጉት ነገር አላህ ፊት መኮፈስን አልፈለጉትም።
አላህን አፍረውት አፍንጫቸው ግመላቸውን እስኪነካ ድረስ አንገታቸውን ደፍተው ሱረቱል ፈትሕን እየቀሩ መካ ገቡ። አላህ አንተን ከፍ ሲያረግህ አንተ አላህ ፊት ራስህን ዝቅ ታረጋለህ። አላህን ትፈራለህ፣ ታፍረዋለህ። ምን ይለኛል ትላለህ። ይህ ነው ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምንማረው ሀያ። አምስተኛ ይቅርባይነት። የተለመደው ይቅርታ ሳይሆን በጉዳዩ ላይ ማድረግ ምንችለው ነገር እያለ ይቅር ማለት። መካ ተራ ከተማ አልነበረችም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተገፉባት ከተማ ነች። የተቀለደባቸው የተሰደቡባት ከተማ ነች። ታዲያ ዓመታት አልፈው ተመልሰው ሲመጡ ደካማ ሰው ሆኖ አይደለም የመጡት። ድል ያረገ መሪ ሆነው ነው የመጡት። ገብተው ከዓባ ዙሪያ የነበሩትን ጣዖታት ጥለው ከሰበሩ በኋላ ቁረይሾችን ምን ማረጋችሁ ይመስላችኋል ብለው ሲጠይቋቸው አንተ ጥሩ ወንድም የጥሩ ወንድም ልጅ ነህ፣ ቀለል ያለን እንጂ መጥፎ ቅጣትን ምትቀጣን አይመስለንም አሏቸው። እዚህ ጋር ነው ማንነት የሚፈተነው። የገፏቸው፣ የሰደቧቸው፣ የዘለፏቸው፣ የናቋቸው፣ የወጓቸው፣ የጎዷቸውን ሰዎች በግላጭ አግኝተዋቸዋል። ያኔ የጉልበት የበላይነቱ የሳቸው ነበር። በቀልን ግን አላሰቡም። ኢዝሀቡ ወአንቱም ጡለቃ፣ ሂዱ እናንተ ነፃ ናችሁ ነው ያሏቸው። ይሄ ነው ይቅር ባይነት። ሙስሊምነት ራስን ሙሉ በሙሉ ለአላህ ፍላጎትና ትዕዛዝ አሳልፎ መስጠት ነው። አንድን ነገር እየፈለግነው ለአላህ ብለን መተው በአላህ ዘንድ ከሚያስወድዱን ነገራቶች ውስጥ ዋነኛው ነው። አላህ የወደደውን ደግሞ ሁሉም እንዲወደው ያደርገዋል። መጥፎ ባህሪዎቻችንን ለአላህ ብለን መተውም ይህ ነው ውጤቱ፣ መወደድ፣ መከበርና መታመን። ከምንም በላይ የአላህን ፍቅር ማግኘትና ትክክለኛ የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ተከታይ መሆን ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ብዙ ሰዎች ጋር እንዲደርስ ላይክ አድርጉት። ይጠቅመዋል ብላችሁ ለምታስቡት ሰውም ላኩለት። ተመሳሳይ ቪዲዮዎችን ለማግኘት ሰብስክራይብ ማድረግ አትርሱ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።